የቀነኒ አባት ስለ አባገዳዎቹ ሽምግልና የነበረውን ሂደት እጅግ ልብ በሚሰብር መልኩ ለመላው የኢትዮጵያ ሕዝብ መልእክት አስተላልፈዋል። አባገዳዎቹ በቀነኒ ግድያ ዙሪያ ስሙ የተነሳው አንዱዓለም ጎሳ አልገደልኩም ብሎ ከማለ አምነን ተቀብለን የልጃቸውን ጉማ ይክፈል እናም ወደ ቀድሞ ስራውና ህይወቱ ይመለስ ያሉትን ነገር እኛ አልተቀበልንም። ነገር ግን ዛሬ የሰማነው ዜና እኛ ያልጠበቅነውና እጅግ ያስደነገጠ መረጃ ሆኗል ሲሉ ስለ አባገዳዎቹና ስለ አንዱዓለም ጉዳይ የነበረውን ሂደት እጅግ ልብ በሚሰብር መልኩ በቪዲዮ ለመላው ኢትዮጵያ ሕዝብና የቀነኒ ጉዳይ ልባቸውን ሰብሮ ፍትህ እየጠየቁ ለነበሩት ወገኖች አጋርተዋል። ይህንን መረጃ ከራሳቸው አንደበት በቪዲዮ ወደ እናንተ እናደርሳለን። ውድ የእውነት ቲዩብ ቤተሰቦች በቅድሚያ ዛሬ በጉዳዩ ላይ የተሰማውን ብዙሃኑን እያነጋገረ ያለውን መረጃ ወደ እናንተ እናደርስና ወደ ቀነኒ አዱኛ አባት አሳዛኝ መልእክት እናልፋለን። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛ። ከሚሰማው አስደንጋጭ ዜና ሁሉ ፈጣሪ ይሰውራችሁ እያልን ከላይ በመግቢያው ላይ ያስደመጥናችሁንና ሌሎች አሁናዊ ሊሰሙ የተገቡ መረጃዎችን ወደ እናንተ እናደርሳለን። ወደ መረጃዎቹ ተሸጋገርን። አብራችሁን ቆዩ። ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት መቋረጡን አባገዳዎች አመላከቱ። የወጣቷን ጉዳይ ህልፈት ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለእውነት ቲዩብ የተናገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘምና የኦሮሞ አባገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገኖች መካከል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳቡልቱ አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢውን ሽማግሌዎች አዋተን ብንመርጥም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትላንት ማክሰኞ ጥረታችንን አቋርጠናል ብለዋል። አባገዳዎቹ በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል እውነት ቲዩብ ለሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ ጥያቄ አቅርበዋል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውን የገደለ ሳይታወቅ እንዴት ጉማ ወይንም ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙ ማስረድተዋል። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአእምሮ ነጻነት የሚሰጥን እውነት እንፈልጋለን ሲሉም ሐሳባቸውን አጋርተውናል። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱ ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን አቶ አዱኛ ጥረታችንን አፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላቅም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉም አክለዋል። ለፍትህ ይሆን ዘንድ እውነቱም ተገኝቷል ያሉት አባገዳ ጎበና የቱለማና ኦዳቡልቱ አባገዳዎችን እውነት አግኝተናል በማለት እውነቱን የሚቀበለንን ከማጣታችን የተነሳ ያንን አየር አንበትንም ሲሉ በማመላከት ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። የሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላም በ50,000 ብር ዋስ መለቀቁ አይዘነጋም። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታውቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው
ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የሚሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ዓለምን ያስገረመው የሙሉ ወርቅ አምባው ድንቅ ታሪክ ብዙዎችን እያነጋገረ ይገኛል። በኮንታ አካባቢ ያለ ምግብና ውሃ ለ16 ዓመታት መኖር ይቻላልን? ለብዙዎች የማይታመን ቢሆንም ወጣት ሙሉ ወርቅ አምባው ግን ለዚህ በህይወት ያለች ተአምር ሆናለች። በአሁኑ ወቅት በኮንታ ልዩ ወረዳ ገንጂ ገነት ቀበሌ የምትገኘው ሙሉ ወርቅ በመንግስትና በደጋፊዎቿ በተገነባላትና ከ1.2 ሚሊዮን ብር በላይ ወጪ በወጣበት ዘመናዊ መኖሪያ ቤት ውስጥ በሰላም ትኖራለች። ቤቱ በዘመናዊ የቤት ቁሳቁሶች የተሟላ ቢሆንም ሙሉ ወርቅ ግን አሁንም እንደለመደችው ማዕድ አትቀርብም፣ ውሃም አትጠጣም። ሙሉ ወርቅ ምግብና ውሃ መውሰድ ያቆመችው ገና በ10 ዓመቷ ነበር። የመጨረሻ ምግቧም የምስር ወጥ እንደነበር ትናገራለች። በሀገር ውስጥ ዘውዲቱ ሆስፒታል እንዲሁም በውጭ ሀገራት በዱባይ፣ ኳታርና ህንድ የተደረጉ ምርመራዎች በምግብ መፍጫ አካሏ ውስጥ ምንም አይነት የምግብና የውሃ ቅሪት ባያገኙም ጤንነቷ ግን ፍጹም ሰላም መሆኑን አረጋግጠዋል። ምንም አይነት ምግብ ሳትመገብ ጸንሳ ጤናማ ልጅ መውለዷን ታሪኩ ይበልጥ አስገራሚና ሳይንቲስቶችን ግራ ያጋባ አድርጎታል። ሙሉ ወርቅ በአሁኑ ወቅት የኮንታ ልዩ ወረዳ የባህል አምባሳደር በመሆን አካባቢዋን ለዓለም እያስተዋወቀች ትገኛለች። ታዋቂው ዩቲዩበር ድሩ ቢስኪና የተለያዩ ዓለም አቀፍ ሚዲያዎች ወደ ስፍራው በመጓዝ ይህንን መለኮታዊ ስራ ለዓለም ሕዝብ አሳይተዋል። ዛሬም ድረስ ከየአቅጣጫው የሚመጡ ጎብኚዎች ይህንን አስገራሚ ክስተት በአካል ለመመስከር ወደ ኮንታ ጎርፈዋል። የእናንተ አስተያየት ምን ይሆን? ይህ ክስተት በሳይንስ ሊገለጽ ይችላልን ወይስ መለኮታዊ ተአምር ነው? እናንተስ ምግብ ሳትበሉ ለስንት ቀን መቆየት ትችላላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። በማህበራት በመደራጀት ቦታ መግዛት፣ ቤት መገንባት ህጉ በሚፈቅደው መሰረት የተደራጁ በስራቸው ከ1000 በላይ ሰዎች ያካተቱ 101 ማህበራት የሚፈለገውን ሰነድ ቢያሟሉም በአቃቂ ቃሊቲ ክፍለ ከተማ የሚገኘው ቤትና ቦታቸውን መሸጥ መለወጥ ባለመቻላቸው መፍትሄ እንዲሰጣቸው ጠይቀዋል። አንድ አባት ቦታው ከ2013 ዓመተ ምህረት በፊት ኦዲት ተደርጎ በፊት በነበረችው ዋና ስራ አስፈጻሚ በኦዲት አልፏል ተብሎ የጀርባ ማህተም አስመትተን እየኖርንበት ነው። በኋላም በአቃቂ ቃሊቲ ያሉ 901 የማህበር ቤቶች ኦዲት ይደረጋሉ ተብሎ አገልግሎት ከ2013 ጀምሮ ቆሞ ከቆየ 5 ዓመት ሆነው ይላሉ። በኋላ ሰብስበውን የሁሉም ማህበር ቤት ይለቀቃል አሉን። በ2017 ዓ.ም ኦዲት ተለቀቀ። የሌሎቹን ማህበራት ኦዲት አልፏል ብለው ለቀቁ። የኛስ ስንላቸው ግን 101 ማህበራት አገልግሎት እንዳያገኙ ተደርገዋል አሉን። በምን ምክንያት ስንል መልስ የለም። አገልግሎት አታገኙም ብላችሁ ደብዳቤ ጻፉልን ስንልም አንሰጥም ክሰሱ አሉን። ከክፍለ ከተማው ቢሮ ተሰባስበን ሄደን ውረዱ ብለው በጋርድ አስወጡን። ካቢኔ ስንጠይቅ እያንዳንዱ ማህበር አገልግሎት እንዲያገኝ ብለናል፣ ችግሩ ያለው ክፍለ ከተማ ነው ይላሉ ብለዋል። ይዞታ ማረጋገጫ ሄደን ስንጠይቅም የማህበራችንንም የተናጠል የግለሰብም ፋይል አለ፣ ሊዝ ቢሮም ፋይላችን አለ ብለው ነገር ግን ኦዲት ለማድረግ የተዋቀረው ኮሚቴ ኦዲት አድርጎ ሄዷል። 101 ማህበራት አገልግሎት አታገኙም አሉን። ከአቅማችን በላይ ሆነዋል፣ የፍትህ ያለ ሲሉም አቤት ብለዋል። ተበድሮ ቦታ የገዛ መሸጥ መለወጥ ባለመፍቀዱ የባንክ ዕዳ መክፈል ያልቻላለ ህገወጥ ሆነን ከሆነ ይሄ ፋይል ጎድሏል ብላችሁ ጻፉ። ካቢኔውም ያለው ያንን ነው ስንልም አናውቃችሁም ከፈለጋችሁ ክሰሱ ነው ያሉን። ማህበራት ማደራጃ ነው ፋይላችሁ የለም እያለ የሚያሰቃየን፣ ይዞታ ደግሞ ፋይላችን ተደራጅቶ ሊዝ ቢሮም ፋይላችን አለ ብለዋል። ሌሎች ስሞታ አቅራቢዎችም ለሌሎች አገልግሎት እየሰጡ ነው። 101 ማህበራት አገልግሎት ማግኘት አልቻልንም፣ የጎደለውን ዶክመንት አሟሉ ተብለን አሟልተን ሰጥተናል ብለዋል። በኦዲት መጣራት አለበት ተብሎ 5 ዓመታት ኦዲቱ ከተለቀቀ በኋላ ለ6 ወራት በንብረታቸው ማዘዝ እንዳልቻሉ አስረድተው ስንጠይቅ ካቢኔ አግዷቸዋል አሉን። ካቢኔውንም ስንጠይቅ ያገድኩት ማህበር የለም አለን ሲሉ መፍትሄ እንዲሰጣቸው ጠይቀዋል። ሌላኛዋ ቅሬታ አቅራቢ በማህበራት ማደራጃ ህጋዊነቱ ተረጋግጦ በውልና ማስረጃ ተዋውለን የተገዛ ነው። ይዞታው ለማህበራቱ በ1997 ዓ.ም የተሰጠም ነው። አሁን ኦዲት ተለቆ ሌሎች እየተስተናገዱ 101 ማህበራት ብቻ ቀረን ይላሉ። ወደ ኋላ የቀሩበትንም ምክንያት ስም ዝርዝራቸውን በወረቀት ለጥፈው እንዲያሳዩቸው ክፍለ ከተማውን ቢጠይቁም አንለጥፍም፣ ከፈለጋችሁ ክሰሱ፣ ፍርድ ቤት ሲጠይቀን ነው ወረቀት የምንሰጠው፣ ለእናንተ አንሰጥም ሲሉም አማረዋል።
ቦታችሁ ህጋዊ ስለመሆኑ ሰነድ እንዳላችሁ ሰነዱም ለባለስልጣናት አቅርበው እንደሆነ ስንጠይቃቸውም ካርታ ማህበራት ማደራጃ የሰጠን ሰነድ አለን፣ ዲጂታል ካርታ ሊዝ ያጠናቀቅንበትም ወረቀት አለን ብለዋል። ሌላኛው ስሞታ አቅራቢ መሬት የገዛውት 2011 ነው፣ ከ2013 ዓ.ም ጀምሮ በኦዲት ምክንያት ቆሞ ነበር ብለው በኋላ ካቢኔው ተሰብስቦ ወስኖላቸዋል። 7 አይነት መመሪያ ወጥቶ በዚህ መሰረት መስተናገድ እንደሚችሉ እንደተነገራቸው፣ ነገር ግን ወደ 800 የሚጠጉ ለአገልግሎት ሲመለሱ የ101 ማህበራት እግድ እንዳልተነሳ ገልጸዋል። ካቢኔ ሄደን ስንጠይቅ ካቢኔ አልያዘውም ክፍለ ከተማው ነው የያዘው ይባላል። ክፍለ ከተማን ስንጠይቅ እኔ አልያዝኩም ሂዱ ወደ ካቢኔ ይባላል በማለት ወቀሳቸውን አስተላልፈዋል። 101 ማህበራት ዶክመንት አላሟላችሁም እንደተባሉ ሐምሌ 3 2017 ዓ.ም ሙሉ ዶክመንቱን እንዳሟሉ አስረድተው ጠብቁ ተብለን መስተንግዶ እናገኛለን ብለን እየጠበቅን መስተንግዶ አታገኙም ካቢኔው ነው የያዘባችሁ ተባልን ነው የሚሉት። እኔ ተናጥል ካርታ ተበትኖ ዲጂታል ካርታን የገዛሁት ሽያጩንም የፈጸምኩት በውልና ማስረጃ ነው። ውልና ካርታውን ማቅረብ ይችላሉ የሚሉት ስሞታ አቅራቢው ይህ ሁሉ ከተደረገ በኋላ እየተሰቃየን ነው፣ ቦታችንን መሸጥ መለወጥ አልቻልንም ሲሉ ፍትህ ጠይቀዋል። የክፍለ ከተማውን ምላሽ በቀጣይ አያይዘን የምናቀርብ ይሆናል። ውድ የእውነት ቲዩብ ቤተሰቦች ለዛሬ ብትሰሟቸው ብለን የያዝናቸውን መረጃዎች እኚህን ይመስላሉ። በሌላ ትኩስ ወቅታዊ መረጃዎች እስክንገናኝ ሰላማችሁ ይብዛ። ሰላም ለህዝባችን፣ ሰላም ለኢትዮጵያ።